የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 የውድድር ዘመን የመጀመሪያ ዙር የመደበኛ መርሃ ግብር መጠናቀቁን ተከትሎ በወቅታዊ ጉዳዮች ዙሪያ ከክለቦች ጋር ውይይት ተደረገ። በዛሬው ዕለት በጁፒተር ሆቴል በተካሄደው የውይይት መድረክ የኢትዮጵያ እግር ኳስ ፌዴሬሽን ዋና ሥራ አስፈጻሚ አቶ ባህሩ ጥላሁን፣ የሴቶች ሊግ ኮሚቴ አባላት፣ የተሳታፊ ክለብ ሥራ አስኪያጆች፣ አሰልጣኞች፣ ቡድን መሪዎች እና አምበሎች የተገኙ ሲሆን በዋናነት በሴቶች እግር ኳስ ወቅታዊ የመነጋገሪያ ርዕስ የሆነው የተመሳሳይ ጾታ ግንኙነት ዙሪያ ያለውን ባለሙያዊ መድረኩን በንግግር የከፈቱት አቶ ባህሩ ጥላሁን ይህ መጤ ባህል በእግር ኳሱ ውስጥ እየተንሰራፋ ስለመሆኑ በተለያዩ መንገዶች እየተነሱ መሆኑን አንስተው እግር ኳሳችንን ከዚህ በሃይማኖትም በማህበረሰባችን የሞራል እሴት እንዲሁም በሕግ ተቀባይነት ከሌለው እጅግ አጸያፊ ተግባር ለማዳን የሁሉም ባለድርሻ አካላት ሚና ከፍተኛ መሆኑን አንስተዋል። በተለይ ክለቦች ይህን ጉዳይ በቅርበት ተከታትለው እየተሰማ ያለውን ችግር ከስሩ ለመንቀል ዋነኛ ተዋናይ ሊሆኑ እንደሚገባ ገልጸዋል። ሁላችንንም ያሰባሰበን እግር ኳሱ ቀጣይነት የሚኖረው በቅድሚያ የማህበረሰባችን እሴት ተጠብቆ ሲቀጥል ብቻ እንደሆነም ጠቁመዋል። ከዋና ሥራ አስፈጻሚው ንግግር በማስከተል የክለቦች አመራሮች፣ አሰልጣኞች እና አምበሎች የተለያዩ ሐሳብ ያነሱ ሲሆን ይህ ጉዳይ ለዓመታት መነጋገሪያ ሆኖ ቢቆይም ተጨባጭ ማስረጃዎች አለመገኘታቸው የእርምት እርምጃ ለመውሰድ አዳጋች ማድረጉን በሚዲያዎች በኩል ለጉዳዩ ትኩረት መሰጠቱ የሚበረታታ ቢሆንም ክለቦች የዚህ ደጋፊ እንደሆኑ ተደርጎ መሰነፈሩ እግር ኳስ ዋጋ የከፈሉ ግለሰቦችን ስም አብሮ እንዳይጠለሽ በተጨማሪም በቀጣይ ወደ እግር ኳስ ለሚመጡ ታዳጊዎችንም ታሳቢ ባደረገ መልኩ በጥንቃቄ መዘገብ እንደሚገባው ተነስቷል። ክለቦች በጉዳዩ ዙሪያ የራሳቸውን የቤት ሥራ እየሰሩ እንደሆነና በዚህ ተግባር ላይ የተሰማሩ ግለሰቦች ላይ እርምጃ ለመውሰድ ቁርጠኛ ስለመሆናቸውም ገልጸዋል። ክለቦች ይህን ጉዳይ የጋራ አድርገው በቅንጅት መስራት እንዳለባቸውም ተጠቁሟል። የሃይማኖት ተቋማት፣ የስነልቦና እና የሕግ ባለሙያዎች ተሳትፎ በሚያደርጉበት ሁኔታ ላይ ምክር ተደርጓል። ከውይይቱ በመቀጠል አቶ ባህሩ ጥላሁን ባደረጉት የማጠቃለያ ንግግር ይህ የውይይት መድረክ በቀጣይ ሌሎች አካላትን ባሳተፈ መልኩ እንደሚቀጥል ገልጸው ክለቦች ይህን ጉዳይ የሚከታተል እንዲሁም አጠቃላይ የሴት ተጫዋቾች ጥበቃ እንዲደረግላቸው የሚያስተባብር የሴፍጋርዲንግ ባለሙያ እንዲቀጥሩ መመሪያ መተላለፉን አስተዋል። በተጨማሪም ጉዳዩ ከሕግ፣ ከጤና፣ ሃይማኖት እና ከማህበረሰብ ሞራል አንጻር እንዴት እንደሚታይና በሚያስከትለው ችግር ዙሪያ ክለቦች ለተጫዋቾቻቸው በባለሙያ የተደገፈ የግንዛቤ ማስጨበጫ ስልጠና እንዲያዘጋጁ መመሪያ በመስጠት የዕለቱ መርሃ ግብር ፍጻሜውን አግኝተዋል።